ማዬ የሆኑ ሶስት ሰዎች በር ላይ ቆመዋል። ይቅርታ አላወቅኳችሁ። እዚህ ጋር ምን ትሰራላችሁ? 2 ቀን ሙሉ ምግብ አልበላንም፣ እርቦናል። እንዲህ ግቡ፣ ገብታችሁ መብላት ትችላላችሁ። በቂ የሚሆን ምግብ አለ። ግን ባለቤትሽ ቤት ውስጥ አለ? አይ የለም፣ እሱ ሳይኖር አንገባም። እስከሚመጣ እንጠብቀዋለን። ውዴ 3 ሰዎች ውጭ ላይ ቆመዋሉና እንደራባቸውም ነግረውኛል። ባልሽ ካልመጣ ግን አልገባም አሉ። እኔም መጠበቅ ለምን አስፈለገው? አስገቢያቸውና መብላት ይችላሉ። አሁን ባለቤቴ ስለመጣ መግባት ትችላላችሁ። 3ታችንን መግባት አንችልም። ከ3ታችን አንዳችን ብቻ ነው መግባት የሚችለው። እኔ ፍቅር ነኝ። እኔ ስኬት ነኝ። እኔ ሀብት ነኝ። ቤታችሁ ከገባው ምንም ችግር አያጋጥማችሁ። አሁን ሂጂና ለባልሽ የትኛው እንደሚያስፈልገው ጠይቂው። ከዛን አንዳችን እንገባለን። ውዴ አንደኛው ሀብት ነው፣ አንደኛው ፍቅር ነው፣ አንደኛው ደግሞ ስኬት ነው። ከ3ቱ ደግሞ አንዱ ብቻ ነው መግባት የሚችለው እና ስኬትን አስገቢዋ። ለዚህ ቤት የሚያስፈልገው ስኬት ነው። እንዴ ለምን ሀብት ይግባ እንጂ የተሻለ ኑሮ ከድህነትም እንወጣለን። አይ እማዬ ፍቅርን ጋብዘው፣ ፍቅርን መጥቶ ይብላ። ከእናንተ መሀል ውስጥ ፍቅር ማን ነው? እኔ ነኝ። አንተ መግባት ትችላለህ። ፍቅር ብቻ ነበር የጋበዝኩት። እንዴት 3ታችሁ ልትገቡ ቻላችሁ? ፍቅር ካለ ገንዘብና ስኬት ከኋላ የሚከተሉ ነገሮች ናቸው።